Jiruun biyya ormaa maal jireenyaa jedhu danda'uudhaa malee obsuudhaan achitu maal godhu yoom kanaan ifeete rakkoo farkan kennu toosi baasee biyyaa ana nyaatu yaalamitiyaa ana nyaatu oromootiyaa. يوم كانت أوت براتو كانت أوت برا ما بيجا باسلاو إننا بنا تاچو إننا بنا تاچو ربي فجت بنا تاچو ربي وادا كوسين كذا بنا تاچو ورين أمتي أفان كيه كان أجلسون نمومتي نمتي أفان كيه كان أقولتم ثاني نمومتي نمتي بقى سو لمرة سو ما هم بيتشابكين أو نام على سلام بنا تاچو يو هي بيت أهون هين سرا مسراو ورجع سايون تقرجينا مكنياتهم بقى دركما وانا جتشوك أبو فيتشا دركما وانا جتشوك أبو فيتشا أسقطها مني كان جل وانا براد ليجرا ولما أسيتي وجتما أسيتي وجتمي بكبرات جسني والبروجري هم أنا وجيتي እና በእናታችሁ ምለምናችሁ ማለት ነው እንደኔ ያላችሁ የመዳም ቅመሞች በእናታችሁ በፈጠራችሁ በመታምኑት እምነት ይያቻዋለሁ እሱም ምንድነው ፊልተሩ ያምራል ፊልተር ነው ያሳመረው በእውነት ወላሂ እኛ ኮይ መዳም ቅመሞች ማለት ነው ብንተባበር ብንረዳዳ እኛ ማለት ነው ስንት ሚሊየን በጣም ብዙ ነን እኛ ብቻ የመዳም ቅመሞች ማለት ነው የምሬን ነው የምላችሁ በእናታችሁ በፈጠራችሁ በመታምኑት እምነት ማለት ነው ይሄ ቪዲዮዬን ማለት ነው ሼር ዲት አድርጉልኝ እና በእናታችሁ እንተባበር እምለምናችሁ ብር አይደለም ወይ ደግሞ ስጦታ ነገር አይደለም የምሬን ነው የምላችሁ የምለምናችሁ ነገር ምንድነው ታውቃላችሁ ፎሎ እንደራረግ ፎሎ ቻሌንጅ ፎሎ እንስራ እኛ የመዳም ቅመሞች ብቻ ማለት ነው እኛ የመዳም ቅመሞች ብቻ በቃ የምሬን ነው የምላችሁ እኛ ስንረዳዳ ሰውም ይረዳናል ምክንያቱም የግድ እና እናንተ ይሄን ቻሌንጅ መስራት አለብን በእናታችሁ የምሬን ነው ወላሂ ምክንያቱም ከሰራን እኮ እናንተ ከተስማማን ማለት ነው እንኳን ለራሳችን ለሌላ ሰው ራሱ እኮ ይሆን ነው አይደል በእናታችሁ በፈጠራችሁ አምላክ ማለት ነው እንደኔ ያላችሁ ኮልከሌ የመዳም ቅመሞች እንደኔ የደከማችሁ የመረራችሁ ብትሰሩ ብትፈጉ ምን ብትሉ የማያልፍላችሁ ማሰብ እንጂ የምታስቡት ቦታ ያልደረሳችሁ ካላችሁ ማለት ነው እዚህ ቻሌንጅ ላይ ተቀላቀሉ ቤር ሳትሉ እምነት ሳትሉ ምን ሳትሉ በቃ ይሄን ቻሌንጅ ማለት ነው መቀላቀል አለብን ሁላችንም ፎሎ መደራረግ ሌላ ነገር አይደለም ፎሎ እንደራረግ አካውንታችን እናሳድግ እኛኮ አካውንታችን ቢያድግ ኑሮ እኛም ዛሬ የሆነ ቻሌንጅ ላይ እንቀላቀላልና በሆነ ቀን እንኳን ያልፍልናል በሆነ ነገር እንኳን ባያልፍልን እንኳን ትንሽ ያሰብነውን ራሱ ትንሽ ግማሹ ራሱ እናሳካለን ገባችሁ በእናታችሁ በፈጠራችሁ እንደው ስሞትላችሁ ስቀበርላችሁ በአላህ ስም ይጃቻለሁ በመታምኑት እምነት ማለት ነው እኔ ወላሂ አንድ ቀን ተሳስቼ እኔ ይሄን አድርጉልኝ ብዬ አላውቅም ምክንያቱም በቃ ትንሽ ይሄ ቪዲዮ ሰራለው ወጣለው በቃ አለቀ ይሄ ግን ብለው ደከመኝ እማይትሙት እዚህ ቤት የሚሰራ ሸቃላ ብዙ ልጆች ነበር ኢትዮጵያዊ የአማራ ልጆች የኦሮሞ ልጆች ሌላ ብሔር እነዚህ ጥቁሮቹ ብዙ ሰው ነበር እማይትሙት በአላህ ስም ነው የምነግራችሁ ግን ሁሉም ሸሽቶ አለቀ ልክ እንደኔ ጠላብም አለ ከኔ ኋላም ይመጣል ከኔ በፊትም ይመጣል ከውጪ የሚሰሩ ልጆችም ነበሩ አንድ ሰው ግን የለም ዛሬ ሁሉም ብን ብሎ ጠፍቷል የምሬን ነው የምለው ወላሂ አማን ከላማን ክሱ የራስ ጉዳይ ነው ለምንድነው ስራው ይከብዳል
ምክንያቱም ይኸው እዚህ ሙቀት ውስጥ ነው የምትውለው፣ እዚህ ቤት ውስጥ ማለት ነው። እዚህ ሙቀት ውስጥ ነው የምትውለው። ከዛ የምትሰራው ስራ ከአቅም በላይ ነው። ቤት ገብተም ስራ ነው። ከዛ ወደ ውጭ ማውጣት ነገር አለ፣ ወደ ውስጥ ማስገባት ነገር አለ። ሲደርቅ ደግሞ ወደ እቃ እንትን ማለት ነገር አለ። ብዙ ነገር ነው። እኔ ግን አንድና አንድ ነገር እኔ ብቻ ነኝ እዚህ ቤት ያለሁት ካልኳቸው ከኔ ኋላ የመጡት ጠለብ 3 ናቸው 4 ናቸው ከዚህ ቤት የጠፉት። እኔ ግን የማልጠፋበት ነገር ምን እንደሆነ ታውቃለህ? እኔ ብቻዬን ብሆን ወላሂ እጠፋለሁ። እኔ ምክንያቱም በቃ ካገኘው በልቼ ካጣው ተደፍቼ እንደምንም ሆኜ ህይወቴን ብቻ ማኖር አያቅተኝም። ግን ከኋላዬ አላህ ሻሂዴ ነው። ብዙ 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 ህመም አለ። ብዙ ህመም በቃ ብቻ ተነግሮ የማያልቅ ህመም አለ። ብዬም ደግሞ ለብቻዬም ደግሞ መግፋት የማልችለው ህመም አለ። ወላሂ ለአዚም እውነቴን ነው የምላችሁ። ብቻ በእናታችሁ እኔ በቃ ወላሂ በጣም ይቅርታ አድርጉልኝና ማለት ነው። ቻሌንጂ ከነ ወሊታ ይዳም ነው ቻሌንጅ ያወጅን ነው። በእናታችሁ አካውንቲ ወሊያ ጉድፍ ነው ፎሎ ወላጎ ነው። ምክንያቱም እኛ የመዳብ ቆሞች ማለት ነው ብዙ ችግር አለብን ብዙ ነገሮች ማለት ነው። ወላሂ ላዚም ከዛ ቢያንስ እኮ አካውንቲ ግን ወሊ ጉድፍ ነው ጀኔ ቻሌንጂ ወይት ይሄን ህርማና ቻሌንጂ ወይት ይሄርማኔ ረቢ ነው ምልከሰ ቻሌንጂ ወይት ይሄርማኔ ጀነሞ ጨራቴ ዋን ያኑ ሰነ ኬሳ ዋን ተቆሌ ነው ሚልኬሱ እንደኛ ጀቹ በእናታችሁ ግን በ1000 ብር ሰርተን እስኪ ምን አድርገን የቱን ሐኪም ቤት ለሄቱ ሐኪም ቤት ለቤተሰብ ልከን የቤት ወጪ አለ፣ የቤት አስቤዛ አለ፣ ታማሚ ቤተሰቦች አሉ፣ ታማሚ ወንድሞች አሉ። በየትኛው እስኪ እሺ እስከ መቼ ነው? እሺ በእናታችሁ በፈጠራችሁ አምላክ ማለት ነው የምለምናችሁ እኔ ይሄ ነው። እስኪ እስከ መቼ እስከ ስንት አመት እና በእናታችሁ እስከ መቼ እንደኔ የደከመ ሰው ይኖራል? እርግጠኛ ነኝ እንደኔው እድሜው ያለቀ ሰው ይኖራል አረብ ሀገር ላይ ማለት ነው። እኔ አገር ለአገር ስዞር እስከ ዛሬ ለራሴ አልቆምኩ፣ ቤተሰቦቼንም አላቆምኳቸው። ምክንያቱም በቃ የለም ምን ላድርግ፣ በሄድኩበት አለም የምሰራው በ1000 ብር ነው። ያን ራሱ ማለት ነው ያን 1000 ብር ወሮ እስኪደርስ ነፍሴ ልትወጣ ነው የምትደርሰው። ምክንያቱም ያቺ 1000 ብር ስንት ጣጣ ይዛ እንዳለች ማለት ነው። ለስንት አይነት ነገር እንደምልከው እኔ ነኝ እንጂ ዛሬ ብር እርዱኝ፣ እርዳታ እርዱኝ፣ ይሄን አድርጉልኝ አይደለም። ፎሎን እንደራረግ ነው በቃ ፎሎን እንደራረግ። በእናታችሁ ትላልቅ አካውንት ያላችሁ በስንት ሚሊዮን የሚታይ አካውንት ያላችሁ ትላልቆች ሰዎች ደግሞ ማለት ነው በእናታችሁ ይሄ ቪዲዮ ከደረሳችሁ በፈጠራችሁ ስም እያሉ በፈጠራችሁ ፈጣሪ ማለት ነው ይሄ ቪዲዮን ዲዩት አድርጉልኝ፣ በዚህ ቪዲዮ ላይ ስሩልኝ፣ አካውንቴን አሳድጉልኝ፣ ኮፕሊንግ አርጉ፣ ሼር አርጉ። በእናታችሁ ወልገርጋራ ወሊ ፈዳበኑ ፎሎ ወላጎኑ አካውንቲ ወሊ ፈጉድፍኑ ጋፋ አካውንቲን ኬኛ ጉደቴ ጀሬ ኑዩ እኮ ይረከኑ። በእናታችሁ በሬ አከዱሪቲ ሚቲ ቻሌንጅ ትዳምና ቻሌንጅ ራለ ረቢ ነው ምን ምልኬስ ዋትኮን ኢሌ ሚልካኡ ደንዴኛ ረቢፍ ጀች ስኒን ጀዳ ኢፋ መናፍ ጎዳቲ ወላሂ ላዚም አልተኩ ተኮ ጉታ ኦፍት ያዱ ወላሂ ኦፍጂሲ ነጂ ወላሂ ምክንያቱም በቃ ማል ሀገ ዮሜቲ ብየራ ብየቱቱ ደርቡ ማነነማ ቱቱ ደርቡ ኦፊን ተኡ ማቲን ተኡ ዋተኮሌ ከርማን ኢቲን ገመዱሌን ነቤ ገሩ አልሐምዱሊላህ ረብል ዓለሚን ፈያ ቀበ ሆኖ ጅቱ ሞከናን ጀነ ጂቶ ጊዜቶ ጀዳን ጀረ ሆኖ ደቸኛ ዚዮ ጀዳን ጀረ ግን ቻሌንጅ እንስራ በእናታችሁ በአላህ ስም። እና ትልቅ አካውንት ያላችሁ ሰው ደግሞ በእናታችሁ በዚህ ቪዲዮ ላይ ዲዩት አድርጉልኝ እና ስሩበት እና ሁላችንም ተቀላቅለን አካውንታችን እናሳድግ። እሺ እኛ አካውንታችን ካደገ ብዙ እድል አለን እና ማለት ነው። እና አመሰግናለሁ።